አሽከርካሪዎች ስለ ማቀዝቀዣ ክፍሎች ትክክለኛውን እውነታ የሚረዱት በጣም ዘግይተው ነው። ታዲያ ክፍሎቹ ስራቸውን አቁመው ዝም ብለው መሽከርከራቸውን ቢቀጥሉ የሞተሩ ሙቀት ስንት ዲግሪ ሴንቲግሬድ የሚደርስ ይመስላችኋል? ለምንድን ነው የአንዳንድ ሞተሮች ዕድሜ በ3 ዓመት የሚቋጨው፣ ሌሎቹ ደግሞ 15 እና 20 ዓመት የሚቆየው? እንዴት ናችሁ የተከበራችሁ ውድ አድማጭ ተመልካቾች? ተከታታይ የመንጃ ፈቃድ የንድፈ ሐሳብ ስልጠና በምዕራፍ 6 ስር ክፍል 7 ላይ ደርሰናል። ለዚህ ቻናል ማደግ የእናንተ ተመልካቾች አስተዋጽኦ ትልቅ ስፍራ የሚሰጠው በመሆኑ ከልብ ላመሰግናችሁ እወዳለሁ። አሁንም የበለጠ ተደራሽነቱ እንዲበዛና የቤተሰብ ቁጥራችን እንዲጨምር ላይክና ሰብስክራይብ እንድታደርጉ በትህትና እያሳሰብኩ ወደ ዛሬው ክፍል 7 የማቀዝቀዣ ክፍሎችና ተግባራቸው በቀጥታ አልፋለሁ። ሞተር የሚሰጠው አገልግሎት ረዥም እና አስተማማኝ እንዲሆን ከሚያደርጉ በጣም ወሳኝ ክፍሎች መካከል አንዱ የማቀዝቀዣ ክፍል ወይንም ኩሊንግ ሲስተም ነው። ሞተር ወይንም ኢንጂን ኃይል የማመንጨት ተግባሩን ሲያከናውን በውስጡ እስከ 2000 ዲግሪ ሴንቲግሬድ ድረስ የሚደርስ ከፍተኛ ሙቀት ይፈጥራል። ይህ ሙቀትም በተለያየ ዘዴና መንገድ መቀነስ አለበት። ነገር ግን አስታውሱ፣ ሞተር ውስጥ የተፈጠረው ሙቀት ሙሉ በሙሉ መወገድ የለበትም። ተሽከርካሪ ላይ የሚገጠመውን የማቀዝቀዣ ዘዴ ማቀዝቀዣ ብለን ስንጠራው ቤታችን ውስጥ እንደምንጠቀመው ፍሪጅሬተር አይነት ሙቀቱን 0 እና ከ0 በታች እንደሚያደርገው አይደለም። ወደ ማቀዝቀዣ ክፍሎችና ተግባራቸው ከማለፋችን በፊት ሞተሩ አካባቢ የተፈጠረው ሙቀት በምን መንገድ ሊቀናነስ እንደሚችል እንመልከት። ሞተሩ ውስጥ ከተፈጠረው ከፍተኛ ሙቀት ውስጥ 40%ቱ በጭስ፣ 35%ቱ በማቀዝቀዣ ዘዴ ማለትም በፈሳሽ ወይም በአየር የማቀዝቀዝ ዘዴ፣ 5% ደግሞ በማለስለሻ ዘዴ ወይንም በዘይት ይቀነሳል። እነዚህን ስንደማምራቸው ሞተሩ ካመነጨው ከፍተኛ ሙቀት ውስጥ 80%ቱ ይወገዳል። የሚቀረው 20% ሙቀት ብቻ ነው። ይህን የቀረውን 20% ሙቀት የሞተሩ መጠነኛ የመስሪያ ሙቀት እንለዋለን። የሞተሩ ሙቀት ማነስም መብዛትም የለበትም። በመሆኑም የሞተሮች አማካይ የመስሪያ ሙቀት ከ85 ዲግሪ ሴንቲግሬድ እስከ 105 ዲግሪ ሴንቲግሬድ ነው። ሞተሮች ያስገቡትን ነዳጅ በአግባቡ ለማቀጣጠልና ወደ ጠቃሚ ኃይል ለመቀየር የሞተር ዘይት የማለስለስ ተግባሩን በትክክል እንዲሰራ መጠነኛ ሙቀት የግድ አስፈላጊ ነው። የማቀዝቀዣ ዘዴ በነዳጅ በሚሰሩ ተሽከርካሪዎች ላይ የሚገጠመው የማቀዝቀዣ ዘዴ በሁለት ይከፈላል። እነሱም በአየር መቀዝቀዝና በፈሳሽ መቀዝቀዝ። በፈሳሽ መቀዝቀዝ ስንል በተጣራ ውሃ ወይንም ኩላንት ማለታችን ነው። ስለዚህ የማቀዝቀዣ ዘዴ ስትጠየቁ ወይ በኩላንት ነው ወይ በአየር ነው። ከነዚህ ውጭ ግን ዘይት ሙቀትን ለመቀነስ ምንም እንኳን አስተዋጽኦ ቢኖረውም እንደ ማቀዝቀዣ ዘዴ አይቆጠርም። በአየር የመቀዝቀዝ ዘዴ እነዚህ ሞተሮች የሚቀዘቅዙት በሲሊንደር ሄዱና ብሎኮ ዙሪያ ባሉት ሽንሽን ብረቶች ነው። ይህም ማለት በእነዚህ ሽንሽን ብረቶች መካከል አየሩ የሚዘዋወርበት ጊዜ ሞተሩ የሚቀዘቀዝበት ዘዴ ሲሆን፣ አየሩ የሚዘዋወርባቸው ሽንሽን ብረቶች ፊንሶች ተብለው ይጠራሉ። እነዚህ የሞተር አይነቶች በብዛት ትንንሽና ባለ 1 ሲሊንደር ሞተሮች ሲሆኑ፣ ብዛት ያላቸው 2 እግር ሞተሮች፣ ትንንሽ ጄኔሬተሮች፣ የውሃ ፓምፖችና ኮንስትራክሽን አካባቢ የሚያገለግሉ ቫይብሬተሮች ተጠቃሾች ናቸው። በፈሳሽ የመቀዝቀዝ ዘዴ ክፍሎችና ተግባራቸው፣ አንደኛ ራዲያተር ለሞተር ማቀዝቀዣ የሚያስፈልገውን ውሃ ወይም ኩላንት የሚይዝና ከሞተር ሞቆ የተመለሰ ውሃ ወይንም ኩላንት የሚቀዘቅዝበት ክፍል ነው። በራዲያተር ውስጥ የሚጨመረው ኩላንት የተጣራ ውሃ፣ ጸረ በረዶና ጸረ ዝገት እንዲሁም ማቅለሚያ ውህድ ነው። በማቀዝቀዣ ክፍል ውስጥ ተቀዳሚና ተመራጭ ኩላንት ሲሆን፣ ይህ ካልተገኘ ለአጭር ጊዜ የተጣራ ውሃ እንጠቀማለን። ከነዚህ ውጪ ወደ ራዲያተር ውስጥ ሌላ ፈሳሽ ከመጨመር መቆጠብ እጅግ አስፈላጊ ነው። በተለይ የበረሃ ውሃ ጨዋማ ባህሪ ስላለው በመጀመሪያ ደረጃ ራዲያተሩን፣ በመቀጠል ቴርሞስታትን፣ ከዚያም የራዲያተር ክዳኑ በቶሎ እንዲዝጉና ጉዳት እንዲደርስባቸው ያደርጋል። ኩላንትን ተቀዳሚ ተመራጭ የምናደርግበት በቂ ምክንያቶች አሉን። አንደኛ የኩላንት ፍላተ ነጥቡ ወይም ቦይሊንግ ፖይንቱ ከፍተኛ ሲሆን ውሃው ደግሞ ዝቅተኛ ነው። በሌላ መንገድ በሞተሩ የመስሪያ ሙቀት ውሃው የሚፈላ ሲሆን ኩላንቱ ደግሞ ወደ እንፋሎት የሚቀየረው በከፍተኛ ሙቀት ነው። ሁለተኛ
ኩላንቱ ዝቅተኛ ነጥበ ብርደት ወይንም ፍሪዚንግ ፖይንት ያለው በመሆኑ ተሽከርካሪያችንን በጣም ወደሚቀዘቅዝ ስፍራ ብንወስደው በራዲያተር ውስጥ ያለው ፈሳሽ በረዶ አይሰራም። ሶስተኛ ኩላንቱ የማቀዝቀዣ ክፍሎችን አያዝግም። ሁለተኛ የማቀዝቀዣ ክፍሎችና ተግባራቸው ውስጥ የሚካተተው የራዲያተር ክዳን ነው። የመጀመሪያው የራዲያተር ክዳን ተግባር በራዲያተር ውስጥ ያለው ኩላንት በከፍተኛ ሙቀት ምክንያት በትነት መልክ ወደ ውጭ እንዳይባክን ወይንም እንዳይፈስ የሚያደርግ ክፍል ሲሆን በላዩ ላይ ሁለት አይነት ቫልቮች አሉት፣ ፕሬዠር ቫልቭ እና ቫኪዩም ቫልቭ። ፕሬዠር ቫልቭ በራዲያተር ውስጥ በሚፈጠር ከፍተኛ የሙቀት ግፊት አማካኝነት የተለያዩ ክፍሎች እንዳይጎዱ በመከፈት የፈላ ውሃ ወይም ኩላንት ወደ ሬዘርቫየር ታንክ የሚቀንስ ቫልቭ ነው። ቫኪዩም ቫልቭ ደግሞ በራዲያተር ውስጥ በተፈጠረ ክፍት ቦታ ወይም ቫኪዩም አማካኝነት በሚከሰት ስበት የተለያዩ ክፍሎች እንዳይጎዱ በመከፈት ቀዝቃዛው ከሬዘርቫየር ቀደም ብሎ ተቀንሶ የነበረው ወደ ራዲያተር የሚመለስበት ሲስተም ነው። ሶስተኛ የላይኛው ማኒኮቶ ወይም መላሽ ሆዝ። ይህ መስመር የፈላ ውሃ ከሞተር ክፍል ወይም ደግሞ ወተር ጃኬት ወደ ራዲያተር የሚመለስበት ቱቦ ወይም መስመር ነው። አራተኛ የታችኛው ማኒኮቶ ወይም ወሳጅ ሆዝ። ይህ መስመር የቀዘቀዘው ኩላንት ወይም ውሃው ከራዲያተር በፓምፕ አማካኝነት ተስቦ ወደ ሞተር ክፍል የሚሄድበት ቱቦ ወይም ደግሞ መስመር ነው። አምስተኛ የማቀዝቀዣ ክፍሎችና ተግባራቸው ውስጥ ተካቶ የምናገኘው ወተር ፓምፕ ወይም ደግሞ ፖምፓ ዲላጎ ከክራንክሻፍት ጋር በቺንጋ አማካኝነት በመገናኘትና በመንቀሳቀስ ውሃው ወይም ደግሞ ኩላንቱ በማቀዝቀዣ ክፍሎች ውስጥ እንዲዘዋወር የሚያደርግ ነው። ስድስተኛ ወተር ጃኬት በሲሊንደር ብሎክ በውስጠኛው ክፍል የሚገኝ ክፍት ቦታ ሆኖ ውሃው ወይም ደግሞ ኩላንቱ የሚዘዋወርበት ክፍል ነው። በመሆኑም በኩላንት በሚቀዘቅዙ ሞተሮች ላይ ኩላንቱ የሚዘዋወርባቸው ክፍት ቦታዎች ወተር ጃኬት የሚባሉ ሲሆን በአየር የሚቀዘቅዙ ሞተሮች ላይ ደግሞ አየሩ የሚዘዋወርባቸው ሽንሽን ግድግዳዎች ፊንስ ተብለው ይጠራሉ። ሰባተኛ ቴርሞስታት። ይህ ክፍል በመላሽ ሆዝ ላይ ተገጥሞ የሚገኝ ሲሆን ሞተር ተገቢው የሙቀት ደረጃ ላይ እስኪደርስ ውሃው ወይም ደግሞ ኩላንቱ ወደ ራዲያተር እንዳይመለስ የሚያደርግ የማቀዝቀዣ ወሳኝ ክፍል ነው። በሌላ መንገድ የሞተሩን የመስሪያ መጠነኛ ሙቀት የምትቆጣጠር ወይንም የምትጠብቅ መሳሪያ ነች። ስምንተኛ ሽራውድ በራዲያተሩ በስተጀርባ በኩል ዙሪያውን የተገጠመ አጥር ወይንም ሽፋን ሲሆን በቬንቲሌተር የተቀዘፈው አየር ሳይበታተን ሙሉ በሙሉ በራዲያተር ግድግዳ ላይ እንዲያርፍ የሚያደርግ የማቀዝቀዣ አንድ ክፍል ነው። ዘጠነኛ ቬንቲሌተር ወይም ደግሞ ፋን ከባቢ አየርን በመቅዘፍ ራዲያተሩንና የሞተር ውጫዊ ክፍሎችን የሚያቀዘቅዝ ሲሆን በሁለት አይነት ዘዴ ይሰራል፣ በሜካኒካልና በአውቶማቲክ ወይንም በኤሌክትሮኒክስ። ሜካኒካል ፋን በክራንክሻፍት በቺንጋ በመነዳት ወይንም ቀጥታ ክራንክሻፍት ላይ በመገጠም ሞተር እንደተነሳ አብሮ የሚሽከረከርና ሞተር እንደጠፋ ደግሞ አብሮ የሚጠፋ ነው። አውቶማቲክ ፋን ደግሞ በተገጠመ ሴንሰር አማካኝነት እያረፈ የሚሰራ ሲሆን የሞተሩ አማካኝ ሙቀት 80 ዲግሪ ሴንቲግሬድ ሲደርስና ቴርሞስታት የፈላውን ኩላንት ከፍቶ ሲያሳልፍ መስራት የሚጀምር ከዚያም የኩላንቱ ሙቀት ሲቀንስ መልሶ ከደቂቃዎች በኋላ የሚያርፍ የቬንቲሌተር አይነት ነው። አስረኛና የመጨረሻው የማቀዝቀዣ ክፍሎችና ተግባራቸው ኤክስፓንሽን ታንከር ወይንም ሪዘርቫየር ታንክ። ሞተሩ መስራት ጀምሮ ኩላንቱ ፈልቶ ግፊት በሚፈጠርበት ጊዜ ግፊቱን ለመቀነስ ኩላንቱ ለጊዜው የሚቀመጥበት ክፍል ነው። በተወሰነ ተሽከርካሪዎች ላይ ሪዘርቫየር ታንኩ ኩላንት መጨመሪያም የፈላውንም እንደማስተንፈሻም ጭምር የሚያገለግል ነው። ለማቀዝቀዣ ክፍሎች መደረግ ያለበት ጥንቃቄ፣ አንደኛ በቅድመ ጉዞ ፍተሻ ጊዜ በማቀዝቀዣ ክፍሎች አካባቢ ፈሳሽ መኖር አለመኖሩን ዘውትር መመልከት። ሁለተኛ በራዲያተር ውስጥ የሚጨመረው የተጣራ ውሃ ከሆነ ለማቀዝቀዣ ክፍላችን ጸረ ዝገትና ጸረ በረዶ ኬሚካል መጠቀም። ይህም አስፈላጊ የሚሆነው የማቀዝቀዣ ክፍሎች እንዳይዝጉና ፈሳሹ በማቀዝቀዣ ክፍሎች በቀላሉ እንዲዘዋወር ለማድረግ ነው። ሶስተኛ በራዲያተር ክዳን ላይ የሚገኙ ቫልቮች መስራታቸውን በመዳፋችን ጫን ጫን እያደረግን ማረጋገጥና ንጽህናውን መጠበቅ። አራተኛ ኩላንቱ በጎደለ ጊዜ ፈጽሞ አለማሽከርከር። አምስተኛ ባዕድ ነገሮችንና ራዲያተሩን ሊጎዳ የሚችል ነገር ወደ ራዲያተር ውስጥ አለመጨመር።
ስድስተኛና የመጨረሻው ለማቀዝቀዣ ክፍሎችና ተግባራቸው መደረግ ያለበት ጥንቃቄ የሚያፈሱና የሚያንጠባጥቡ ክፍሎችን ወዲያውኑ ለጥገና ማቅረብ። ሞተር ከመጠን በላይ የሚሞቅባቸው ምክንያቶች ብዙ ቢሆኑም የሚከተሉት ዋና ዋናዎቹ ናቸው። አንደኛ፣ በራዲያተር ውስጥ በቂ ውሃ ከሌለ ሞተር ከመጠን በላይ ሊሞቅ ይችላል። ሁለተኛ፣ የወተር ፓምፕ መበላሸት፣ ኩላንቱ ወይም ፈሳሹ በማቀዝቀዣ ክፍል ውስጥ መዘዋወር ስለማይችል ሞተሩ ከመጠን በላይ ሊሞቅ ይችላል። ሶስተኛ፣ የቺንጋ መላላት። አራተኛ፣ የቴርሞስታት ዘግቶ መቅረት። ቴርሞስታት ከዘጋ የፈላው ኩላንት ወይም ከፍተኛ ደረጃ ላይ የደረሰው ፈሳሽ ለመቀዝቀዝ ወደ ራዲያተር መመለስ አይችልም። ስለዚህ ሞተር ከመጠን በላይ ይሞቃል። አምስተኛ፣ የሞተር ዘይት መጠን ማነስ፣ መቅጠን፣ መቆሸሽ ሞተር ከመጠን በላይ እንዲሞቅ ምክንያት ሊሆን ይችላል። ስድስተኛ፣ የጎማ ሊሾ መሆን ወይም ደግሞ ንፋስ ማነስ። ሰባተኛ፣ በተለያየ ምክንያት የጭስ ማውጫ መቀደድ ወይም ደግሞ ማስተንፈስ እንዲሁ ለሞተር መሞቅ አንድ አስተዋጽኦ ያደርጋል። ስምንተኛና የመጨረሻው፣ በከባድ ማርሽ ረዥም ርቀት መጓዝ ሞተር እንዲሞቅ ሊያደርገው ይችላል። በከባድ ማርሽ መጓዝ ማለት በአንደኛና በሁለተኛ ማርሽ ረዥም ርቀት መሄድ ማለት ነው። እንግዲህ የተወደዳችሁና የተከበራችሁ ውድ አድማጮች የዛሬው ዝግጅት እንደተከታተላችሁት ተጠናቋል። በመቀጠል የመለማመጃ ጥያቄዎች የሚቀርቡ ይሆናል። ቻናላችንን ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። መልካም ጊዜ ይሁንላችሁ። ባይ ባይ።